ዛሬ ደስ በሚል አላማ ተሰባስበናል። ሩታዬን እንግዲህ ልናስደነግጣት ነው። እዚህ እንዳትወልድብን ብቻ እሱም አለ እና እንግዲህ በደንብ ሰርፕራይዝ ትሆንልናለች ብለን ተስፋ እናደርጋለን። እሷን ሰርፕራይዝ ለማድረግ ደፋ ቀና ብለን በደንብ ተዘጋጅተናል ብለን እናስባለን። እና የኔውድ እና ደስታ ይገባታል ብለን ስለምናስብ ነው። ያለውን ሁኔታ ታውቃላችሁ። ለዛሬ ግን ሁሉንም ረስተናል። ምክንያቱም ደስተኛ መሆን አለባት። ለዛ ነው ይሄንን ልናደርግ የፈለግነው። አንዲት ሴት ልጅ ድርስ እርጉዝ ሆና ይሄን ነገር ሲደረግላት ልዩ ነው፣ ለሷ የማትረሳው ጊዜ ነው። ያን ደግሞ ቤተሰቦቿ ደግሞ ሩቅ ናቸው። እኛ ደግሞ እንደ ቤተሰብም ሆነን እንደ ታላቅም እህት ሆነን ማድረግ ያለብንን እያደረግን ነው። ደስተኛ ትሆናለች ብለን እናስባለን። ግን ድንጋጤውን እኔ አላውቅም። አጣብቅም እንግዲህ እናያለን የሚፈጠረውን ነገር በህብረት አብረን እናያለን። ቤተሰቦች እንግዲህ ይሄንን ፕሮግራም እንግዲህ አንድ ላይ ያዘጋጀነው እና ሮያል ፋሚሊዎች መናገር አለባቸው። ሩታዬ እንኳን ደስ ያለሽ። እሷ እንዳለችው እንግዲህ በጣም ብዙ ነገር ውስጥ ነው ያለችው። ግን ደግሞ ለዛሬ ነገሮችን ትውት አድርጋ ያው እሷን ለማስደሰት ሞክረናል። በተለይ ደግሞ ሞክረዋል እነሱ በጣም ጥሩ ምላሽ እንደሚኖራ ተስፋ እናደርጋለን። እንኳን ለዚህ ቀን አበቃሽ። ያው ፈጣሪ ደግሞ ሁለት አድርጎ ያሰባስበናል እሷ አሜን። እና በደምብ ሰርፕራይዝ እንደምትሆን ተስፋ እናደርጋለን። እንግዲህ እየጠበቅናት ነው። ያ ጥሩ ፈትስ አሜን። እንግዲህ ቤተሰቦች ዛሬ እንግዲህ የተሰባሰብንበት አላማ ብዙዎቻችን ኤክስፕሌን አድርገናል። ግን ደግሞ እሷ ያለችበት ሁኔታ ሁላችንም እናውቀዋለን። እንደ ጓደኛ፣ እንደ ቤተሰብና እንደ ወዳጅ ግን ይሄ ቀን መቼም የማይደገም ቀን ነው። ከዚህም በኋላ በላይፏ ብዙ ልትወልድ ትችላለች። ግን አሁን ያለችበት ሁኔታ ይሄን ፕሮግራም ለማድረግ የሚያስገድድ ሀሳብ ውስጥ አይደለም ያለችው። ዲፕሬሽን ውስጥ እንዳለች እናውቃለን። ያለችበትን ሲቹዌሽን እናውቃለን። ግን ደግሞ መቼም የማይደገምና የመጀመሪያዋም ስለሆነ እሷን ሰርፕራይዝ ለማድረግ ነው እንግዲህ ዛሬ የተሰባሰብነውና ይሄንን የመሰለ ዝግጅት ያዘጋጀነው ማለት ነው። በዝግጅቱ እንግዲህ እናንተም ጭምር እንደምትደሰቱ በጣም እርግጠኛ ነን። ሩትዬ እንግዲህ የኛም ጓደኛ ናት። ብዙ ነገሮችን አብረን አሳልፈናል። ጥሩም ሆነ መጥፎ ብዙ ነገሮችን አብረን አሳልፈናል። ከተገናኘን እንግዲህ አመት አልፈናል አይደል? በጣም ጥሩ ጓደኞቻችን ናቸው ሁለቱም። እሱንም እንደምንደግፈው እንደምናበረታታው በዛን ጊዜ አብረነው እንደነበረን ሁሉ ዛሬ ደግሞ ከማንኛውም ጊዜ በላይ የኛ አብሮነት ያስፈልጋታል። እኛ አብረናት ልንሆን ይገባል በዚህ ሰዓት። ምክንያቱም ሁለት ናት፣ በዛ ላይ ድርስ ናትና ይሄንን ፕሮግራም ስናዘጋጅ እሷ ውስጧ ደስተኛ ከሆነ ደግሞ ልጇም ደስተኛ እንደሚሆን ተስፋ እናደርጋለን። እሷም ልጇም እንግዲህ መቼም እንደማይረሱን ተስፋ እናደርጋለን። በዛካታሚ ስሜቱን አታቆም። የመጀመሪያዋ ነው። የመጀመሪያ ሲሆን ደግሞ በጣም ብዙ ነገሮች አዲስ ናቸው እና የዛሬን ቀን መቼም እንዳትረሳው አድርገን ሰርፕራይዝ እናረጋታለን ብለን እናስባለን። ወደፊት ልምድ ሲኖራት ግን ትጠብቃለች እንደዚህ አይነት ነገሮች። የመጀመሪያውን ግን በቃ ብርቅ እንዲሆን ነው የምንፈልገውና በደንብ ደስተኛ እንደምናደርግሽ ተስፋ እናደርጋለን። እንግዲህ ደስተኛ ትሆንልን። አሜን አሜን። እንግዲህ እንደ መጀመሪያው ስሜት ወይም ደግሞ እርጉዝ ስንሆን እንደ መጀመሪያው ስሜት ያው እነሱ በደንብ ስለሚያውቁት ምን ያህል ደስተኛ እንደምትሆን ብትነግሩን ምን ያህል ፊል እንደምታረጉ በጣም ነው ደስተኛ የምትሆነው። የእውነት ልዩ ነገር አለው አይደል? ምክንያቱም የመጀመሪያ ነው። እንደገና ይሄ በዚህ ድባብ እንኳን ማግኘት ትልቅ ነገር ነው ለሷ ለአንድች እናት ማለት ነውና ደስተኛ ትሆናለች ብለን ተስፋ እናደርጋለን። እንግዲህ እየመጣች ነው። የሚያመጣት ሰው አዘጋጅተናል። በጣም እኔ ራሴ በጣም ነው የሚያስፈራው። በጣም ወጣ በሉ እንግዲህ ይኸውላችሁ አሁን የምትገባበት ሰዓት ደርሷል። በዚህ በኩል በር ስትከፍት እኛ ምንድነው የምንለው? ያጥሮ ፋትስማ አንድ አትበሉና በተለይ በዚህ በኩል ፈርዶባችሁ አበሏትም ወይ እና እንግዲህ ቤተሰቦች በጣም ፈርተናል። ይገነፋል ተዘጋጅቷል ሁሉም ነገር። ራሷ ሩታ ልጅ የምታገነፋ ልብሷን ከለበሰች በኋላ ማለት ነው። ኧረ ምን ጉድ ነው! ግን የምር ነው የምላችሁ በጣም ፈርቻለሁ እና መፍራቴን እንዳላስባንን እናንተም ባፈሩ ጥሩ ነው አይመስላችሁ? እንግዲህ አሪፍ እንደሚሆን ተስፋ እናደርጋለን። ደርሳለች ተብለናል። ግን ረጅም ሳቆምና ምን ሆነው ነው? ቆዩ አንቺ ታውቂያለሽ
አንቺ ታውቂያለሽ። እንግዲህ እስከዛ የሆነ ወሬ እናውራ። እኔ ጨነቀኝ እኮ የሆነ ማለት ከዚህ ስሜት የሚያወጣ ሰው የለም ወይ ምናምን ነገር የሚል በጣም ጨነቀኝ። ላበላቡ እውነት ነው። ኧረ አይመጣም። አንቺ ስትሄጂ እሷ ብትመጣ አንቺ ወጣሽ ወይኔ ሰርፕራይዝ ማድረግ ለካ እንደዚህ ከባድ ነው አይደለ? በጣም ነው የሚያስፈራው። በጣም ያስፈራልና አትመጣም እንዴ? እኔ እንጃ። ይሰማሻል ድምፅ? እስቲ ከፍተሽ ቀስ ብለሽ ማርያም ገብርኤል መጣች። ያ ጥሩ ፋትስማሽ እሺ ጋይስ እንደገባች ጮክ ብላችሁ በስ ይከፈት ነው። አዎ ያ የኔ እናት ወይ ተረጋ፣ አታልቅሽ። እንኳን ደስ አለሽ። ኧረ ምን ሆነሽ ነው? በዚህ ስሜትማ አይደለም፣ በዚህ ስሜት አይደለም። ተረጋጊ። ጠጋ አድርጋት እሷን ወደ ውስጥ አስገባ። ቁጭ በይ ቁጭ በይ። ተቀመጭ። እዚህ ጋር ይሻልሻል። ትንሽ ተረጋጋ። እሺ ተረጋጊ። አይዞሽ